አረ የሰው ልጅ ለውጥ አለ የምር። አሁን የግል ስራ የላችሁም? እስኪ ሁላችሁም አሁን ለምሳሌ ልበላችሁ። ለምሳሌ አሁን ሁሉንም ሰው የግል ስራ አለው፣ የቀን ስራ አለው። ለምንድን ነው አሁን እኔ ላይቭ ላይ የምቀመጠው? ላይቭ ላይ ተቀምጬ ለምንድን ነው እንትን የምለው? ይሄ ራሱ ራስ የቻለ እኮ እንትን አለው፣ ለውጥ ነው ይሄ። ገብቷችኋል? የሶሻል ሚዲያ ራሱ መቀመጡ ስለ ዛሬው ሳይሆን ነገ ቀን ለነገ ይጠቅመኛል ብዬ ነው የማስበው፣ ከፈጣሪ በታች ማለት ነው። የሚያኖረው ማያኖረው እሱ የፈጣሪ ነው። ነገር ግን ለውጥ የሚባለው ባለንበትን ቦታ ላይ የምናደርጋቸው ነገራቶች ነው። የምናደርጋቸው ነገራቶች አሁን አንተ የግል ስራህን እየሰራህ ነው። ነገር ግን በግል ስራህ ላይ በግል ስራህ ላይ ወደ አላማ ታውለዋለህ። አላማ ስልክ ቤት መግዛት ሊሆን ይችላል። የምትገዛቸው የተለያዩ ነገራቶች በአገር ላይ ሊሆን ይችላሉ። ይሄ ራስ የቻለ ለውጥ ነው። የስራ ለውጥ እኮ አይደለም ብላችሁ አሁን ስራ በአንድ ቦታ ላይ ልትሰሩ ትችላላችሁ፣ ግን